በታሪክ ማህደር ውስጥ ስማቸው በወርቅ ቀለም የተጻፉትን አብርሃምን፣ ሙሴን እና ዳዊትን በጠራቸው ጌታ የተመረጠ ውበት ከሰው ልጆች ውበት ይበልጣል የተባለውን እነ ስምዖን በቤተ መቅደስ፣ እነ ዘኪዮስ በሾላ ዛፍ ሊያዩት የጓጉለትን፣ ኢሳይያስና ነቢያቱ ከርቀት የተሳለሙትን ያንን ድንቅ ጌታ ለማየት፣ ለመስማት፣ ለመንካት የታደለ ሐዋርያ ከጌታ እጆች በረከትን ከአፉም ትምህርትን የተቀበለ እንደ ሙሴ ሕዝብን ፈርዖን ከተባለ አጋንንት ነፃ እንዲያወጣ እንደ ዮሴፍ በጌታ ቤተሰብ ንብረት ላይ ገንዘብ እንዲይዝ ታምኖ የተሾመ ብዙ ጸጋ፣ ብዙ መውደድ፣ ብዙ መክበርንም የተቀበለ በሁሉ ግን ባለ ዕዳ የሆነ ምስኪን ይሁዳ። በክርስቶስ ሕማማት ታሪክ ውስጥ እጅግ አስገራሚና አስፈሪው ስም ይሁዳ አስቆሮታዊ ነው። ይሁዳ የሚለው ስም ምስጋና ማለት ሲሆን አስቆሮታዊ የሚለው ደግሞ ከቂርዮት የመጣ ሰው የሚል ፍቻ አለው። መጻሕፍት ስለ እርሱ እጅግ ጥቂት ነገሮችን ይናገራሉ። መመረጡን፣ ኃላፊነቱን፣ ክህደቱንና አሟሟቱን በጥቂት ቁጥሮች ያስቀምጣሉ። ድምፁንም በጥቂት ቦታዎች ያሰሙናል። በቢታንያ ለድሆች የሚቆረቆር መስሎ፣ በካህናት አለቆች ግቢ ጌታውን ለመሸጥ ተስማምቶ፣ በጌቴሴማኒ ጌታውን አሳልፎ ሰጥቶ፣ በቤተ መቅደስ ተጸጽቶ እናደምጠዋለን። የጌታን ልብ ያቆሰሉ እነዚህ ንግግሮቹ ዛሬም ድረስ ልባችንን ያደማሉ። ጥቂት መንገዶችን ከክርስቶስ ጋር እየተጓዝን ይሁዳን እንመልከተው። ከጥቂት ቀናት አስቀድሞ ሐዘንና ለቅሶ በተሰማበት በክርስቶስ ተአምራት ትንሣኤ በታወጀበት በነ አልዓዛር ቤት በቢታንያ ይሁዳ በገዛ አንደበቱ ትንሣኤ የሌለበትን መቃብር ለራሱ ቆፈረ። ማርያም ውድ የሆነውን ሽቱ ከልቧ ጋር በክርስቶስ እግር ስር ስታፈስ ይሁዳ በልቡ ክህደትን ቋጠረ። የድሆችን እንጀራ በጨካኞች መንጋጋ ሊያስቀምጥ የተሰናዳው ይሁዳ ስለ ድሆች እንደሚጨነቅ መሰለ። እርሷ ለአንገት የሚሰስቱትን ሽቱ ለክርስቶስ እግር አፈሰሰች። ይሁዳ ግን በጌታ እጆች መካከል ቁስልን አርከፈከፈ። እስቲ ለአፍታ በማርያምና በይሁዳ እጆች ውስጥ የነበሩትን ዲናሮች እንመልከት። ማርያም 300 ዲናር የሚያወጣ ሽቱ በእጇ ነበር። ይህ ገንዘብ በጥንቱ ዘመን ለብዙ ሰዎች ቀለባቸውን የሚሰፍር የዓመት ገቢያቸውም ሊሆን የሚችል ነው። በይሁዳ እጅ የነበረው 30 ዲናር ደግሞ ለአንድ ባሪያ የሚገመት ገንዘብ ነበር። ማርያም በ300 ዲናር የሕይወትን መዓዛ ስትገዛ፣ ይሁዳ ግን በ30 ዲናር ጸጸትን ሸምቶ ከረፋ። እርሷ የከበረውን ሽቱ ለክብሩ አፈሰሰች፣ እርሱ ግን የባሪያውን ውርደት ገመተለት። ማርያም የፍቅርን ብልቃት ስትሰብር፣ ይሁዳ ግን የክፋትን ከረጢት ፈታ። የማርያም የሽቱ መዓዛ በይሁዳ ዘንድ የሞት መዓዛ ሆነ። በማርያም እጅ የነበረው ሽቱ ጌታን አከበረው፣ በእርሱ እጅ የነበረው ዲናር ግን እርሱን አዋረደው። በሌላ በኩልም ይሁዳ የጓጓለት ይህ ገንዘብ በወቅቱ ጥቂት ለሸክላ ሰሪዎች የሚሆንን የሸክላ መሬት የሚገዛ ነበር። ኢሳይያስ በትንቢቱ ከሰሪው ጋር ለሚታገል ወዮለት፣ በምድር ሸክላዎች መካከል ያለ ሸክላ ነው ብሏል። የሰሪውን እጅ ለማድማት የቸኮለ ሸክላ ሰሪውንም በሸክላ መሬት ዋጋ የገመተ ይሁዳ ምንኛ ምስኪን ነው! እስኪ ለአፍታ ይሁዳን እንጠይቀው። ይሁዳ ሆይ የዓለሙን ባለጸጋ በ30 ብር ትሸጠው ዘንድ እንዴት ደፈርክ? አሐዜ ኩሉ ዓለም የሆነ ጌታ አንተ በጠየቅከው ዋጋ ራሱን አሳልፎ መስጠቱ ምን ይደንቅ! እግሮችህን ላጠቡ እጆቹ ሚስማርን ለመግዛት እንዴት ተጣደፍክ? በሚናወጥ ጀልባ ውስጥ ሰላም የሰጠህን ንጉሥ በመስቀል ለማዋል እንደምን እግሮች ቸኮሉ? እዚህ ጋር አንድ ነገር ያስደንቃል። ጌታችን የይሁዳን ክፋት እያወቀ በብዙ ይታገሰው ነበር። በሐሙስ ምሽት ሳይቀር የራሱን ሥጋና ደም አቀብሎታል። ይሁዳ ከጌታው ሕይወትን ተቀበለ፣ በልቡ ግን መራራ እንጨትን አበቀለ። ያ የሕይወት እንጀራ ወደ ከዳተኛው አፍ ገባ። ይሁዳ ጌታውን ሊሸጥ ሲዘጋጅ ጌታው ግን ራሱን ምግብ አድርጎ ሰጠው።
ፋኖሱን በእጁ ይዞ ወደ ጨለማው ወጣ። ሕይወትን እየበላ ሞትን ቀመሰ። ቁራሹን ተቀብሎ በወጣ ጊዜ ሰይጣን ማደሪያው አደረገው። ምክንያቱም በልብ ውስጥ ለፍቅር ስፍራ አልነበረምና። የማለዳ ፀሐይ ክርስቶስን ያጠፋው ዘንድ በሌሊት ገሰገሰ። ብዙም ሳይቆይ ይሁዳ ከካህናት አለቆች ከሽማግሌዎችና ከጭፍሮች ጋር በችቦና በዱላ ታጅቦ ወደ ጌቴሴማኒ መጣ። ለጭፍሮቹ የምስመው እርሱ ነው፣ ያዙት የሚል ምልክት ሰጥቷቸው ነበር። ይሁዳ ይህንን የፍቅር መገለጫ ሥርዓት ለክህደት መሳሪያነት ተጠቀመበት። ወደ ኢየሱስ ቀርቦ መምህር ሆይ ሰላም ላንተ ይሁን እያለ ሳመው። ከኦሪያሬስ በላይ ከደመቀችም ጨረቃ እጥፍ የሚያበራ ገጹን ይሁዳ በጽልመት ግብር ይደፍረው ዘንድ ቀረበ። መላእክት ፊታቸውን በክንፎቻቸው የሚሸፍኑለትን ያንን አስፈሪ ገጽ ይሁዳ በከንፈሮቹ ይዳስሰው ዘንድ መጣ። ሙሴ በደመና ውስጥ ሆኖ ሊያየው የናፈቀውን፣ ነቢያትም በርቀት አይተው የደነገጡለትን ይሁዳ ለክህደት ምልክት አደረገው። በሲና ተራራ እሳትን የሚያዘንበው ገጽ ዛሬ በይሁዳ ሲሳም ዝም አለ። ነቢዩ ኢሳይያስ ከንፈሮቼ የረከሱ ናቸው ብሎ በፈራበት በዚያ የመለኮት ገጽ ፊት ይሁዳ ግን በረከሱ ከንፈሮች ለመሳም ቆመ። ኢሳይያስን የቀደሰው ያፍም በይሁዳ ከንፈሮች ላይ ሲያርፍ እንዴት አላቃጠለውም? ሙሴ ፊቱን ለማየት ፈርቶ በድንጋይ ስንጥቅ ውስጥ ተሸሸገ። ይሁዳ ግን ሊሸጠው ሊክደውም ተጠጋው። ክርስቶስን ሸጦ ከዚያም በክርስቶስ ላይ የደረሰውን ነገር ተመለከተ። ጌታም እንደተፈረደበት ባየ ጊዜ ይሁዳ የሰራው ስህተት ምን ያህል የከፋ እንደሆነ ገባው። ሕሊናውም ገረፈው። 30ንም ብር ይዞ ወደ ቤተ መቅደስ ተመለሰ። ንጹሕ ደም አሳልፌ በመስጠቴ በድያለሁ አለ። እዚህ ጋር ለአንድ አፍታ ቆመን ድጋሚ ይሁዳን እንጠይቀው። ይሁዳ ሆይ ወዴት ነው የምትሮጠው? ይቅርታን ፍለጋ ወደ ገዳዮች ትሄዳለህን? የኃጢአት ስርየትን ከጨካኞች ትጠብቃለህን? ተሳስተሃል። እነርሱማ ደሙን ለማፍሰስ የተሰበሰቡ ተኩላዎች ናቸው እንጂ የበጎች እረኞች አይደሉም። እውነተኛው ሊቀ ካህናት ኃጢአትን ይቅር ለማለት በመስቀል ላይ ሊሰቀል ሲዘጋጅ፣ አንተ ግን ይቅርታ ወደ ሌላቸው ክህነታቸውም ወዳለፈችባቸው ወደ ቀያፋና ሐና ሄድክ። ይሁዳ ሆይ ንጹሕ ደም አሳልፌ በመስጠቴ በድያለሁ ብለህ የተናዘዝክበት አንደበት ቅዱስ ነበር። የተናዘዝከው ግን ለአረመኔዎች ሆነ። ንስሐህን በመስቀል ላይ ለቆመው ሊቀ ካህናት ብትነግረው እርሱ ይቅር ተብለሃል ባለህ ነበር። አንተ ግን የሕይወትን ቃል ከማይሰሙ በኖራም ከተለሰኑ መቃብሮች ፊት ቆምክ። እነዚያ እኛስ ምን አገባን ያሉ ካህናት በአንተ ክህደት ተጠቅመው ለአንተ ጥፋት መንገድ ከፈቱ። እውነተኛው ሊቀ ካህናት በሳምከው ጊዜ እንኳን ወዳጄ ሆይ ብሎ ሲጠራ፣ እነዚያ ግን አንተው እወቀው ብለው ወደ ገመድ ሰደዱ። ተወዳጆች ሆይ ይሁዳ ለካህናት አለቆችና ለሽማግሌዎችም ንጹሕ ደም አሳልፌ በመስጠቴ በድያለሁ በማለት የኢየሱስን ንጽሕና መሰከረ። ወደ ቤተ መቅደስ የገሰገሰው በድንገተኛ ብስጭት ብቻ አልነበረም። ይልቁንም ያደረገውን ስህተት በሕግ መመለስ እንደሚችል አምኖ ነበር። በአይሁድ ትውፊት መሠረት አንድ ሻጭ ሽያጩ ከተከናወነ በኋላ እስከ 1 ዓመት ባለው ጊዜ ውስጥ ውሉን የመሰረዝ መብት ነበረው። ይሁዳ 30ውን ብር ይዞ ሲሮጥ ያንን የሞት ውል በሕግ ለማፍረስ አስቦ ቢሆንም እነርሱ ግን ውሉን ለመሰረዝ ፍቃደኛ አልሆኑም። በመሆኑም ይሁዳ ገንዘቡን በቤተ መቅደስ ውስጥ ጣለው። ታዋቂው ረቢ ሄሊል እንዳስተማረው አንድ ገዥ ሻጩ ውሉን ሰርዞ ንብረቱን እንዳይረከብ ለማድረግ ራሱን ቢደብቅ፣ ሻጩ ወደ ቤተ መቅደስ በመሄድ ገንዘቡን በዚያ መተው ይችላል ብሏል። ይህ ድርጊት በሕግ ፊት ሽያጩ እንደተሰረዘ ያስቆጥራል። ይሁዳ ብሩን በቤተ መቅደስ ወርውሮ መውጣቱ ይህንኑ ሕጋዊ መንገድ ተጠቅሞ ውሉን ለማፍረስ ያደረገው የመጨረሻ ሙከራ ነበር። ወንጌላዊው ማቴዎስ 30ውንም ብር በቤተ መቅደስ ጥሎ ሄደ ሲል ይጠቅሳል። እዚህ ላይ ለቤተ መቅደስ የተጠቀሰው የግሪክ ቃል ናኦስ መሆኑ
ትልቅ ትርጉም አለው። ይህ ቃል የእግዚአብሔር መኖሪያ የሆነውን ቅድስተ ቅዱሳኑን ያመለክታል። እያንዳንዱ የብር ሳንቲም በቤተ መቅደሱ እብነ በረድ ላይ ሲያቃጭል የክህደቱን ድምፅ ለዓለም ሁሉ አበሰረ። የካህናት አለቆች ሳንቲሞቹን አንድ በአንድ ሲለቅሙ በታላቅ ግብዝነት የደም ዋጋ ስለሆነ ወደ መባ መክተቻው ልንጨምረው አልተፈቀደም አሉ። ንጹሕ ደም ለማፍሰስ ገንዘብ የሰጡት እነዚሁ ካህናት አሁን ግን ስለ ሕግ ንጽሕና ይጨነቃሉ። ያ ገንዘብ የሸክላ ሰሪውን መሬት ለመቃብርነት ገዛበት። ይህ መሬት እስከ ዛሬ ድረስ የደም መሬት ተብሎ ይጠራል። ለሐዋርያነት የተጠራው ይሁዳ ራሱን የገሃነም ማገዶ አደረገ። ተወዳጆች ሆይ ስለ ይሁዳ ያወራነው ጠርተነውም የጠየቅነው ይሁዳን ለመውቀስ በበደሉም ለመታዘብ አይደለም። በልባችን መካከል ጌታውን ለመሸጥ የቆመውን የየራሳችንን ይሁዳ ለመገሰጽ እንጂ እኔ ከክርስቶስ ጋር ነኝ ብለን በከንቱ አንታመን። ይሁዳም እኮ በጌታ ማዕድ ላይ አብሮ ተቀምጦ ነበር። በልባችን ውስጥ የስግብግብነት አረም ካለ ወይም ወንድማችንን በክፋት የምንሸጥ ከሆነ እኛም ከይሁዳ ከረጢት እየተካፈልን ነው። በጽድቅ ጎዳና ለመጓዝ በክርስቶስ እጆች የታጠቡ እግሮች በጌታ ላይ የሚነሱ ተረከዞች እንዳይሆኑ፣ የሕይወት እንጀራ የያዙ እጆች የክህደትን ሳንቲም እንዳይቆጥሩ፣ የሚዘምሩ ከንፈሮች እንደ ጦር እንዳይሾሉ በክርስቶስ ጥላነት ልንከለል ይገባል። ይሁዳ መድኃኒቱን ሽጦ ቁስሉን ለወንበዴዎች ገለጠ። እኛ ግን መድኃኒታችንን አጥብቀን እንያዝ፣ ቁስላችንንም ለፈዋሹ አምላክ እንግለጥ። ውድ ተመልካቾችና አድማጮች ይህ መልእክት መንፈሳዊ ጥቅም አለው ብላችሁ ካመናችሁ ሌሎችም እንዲጠቀሙ ሼር፣ ላይክ እንዲሁም ሰብስክራይብ በማድረግ ለሌሎች በማካፈል መንፈሳዊ ድርሻችሁን ተወጡ። ቸር ያቆየን።